ግማሹ ቤታቸው የሚከፈተው ልጆቻቸውን ወደ ትምህርት ቤት ለመላክ ነው በራቸው የሚከፈተው። ለሱብሂ ሰላት ብቻ ብላችሁ በራችሁን ከፍታችሁ ወደ መስጂድ በር የገባችሁ ሰዎች አልሐምዱሊላህ ረቢል ዓለሚን በሉ። ይሄ ትልቅ የአላህ ኒዕማ ነው። የሱብሂ ሰላት ትሩፋት አንደኛው ሱብሂ ሰላት አሁን የሰገድነው ሁለቱ መላእክቶች የሚገናኙበት ወቅት ነው። የቀን መላእክቶችና የሌሊት መላእክቶች የሚገናኙበት በሱብሂ ሰላት ላይ ነው። ሁለተኛው የሱብሂ ሰላት በአላህ ጥበቃ ስር ነው የሚያደርገን። ሶስተኛ የሱብሂ ሰላት ከሱብሂ በፊት ያለችው ሁለት ረክዓ ኸይሩን ሚነ ዱንያ ወማ ፊሃ ነው። አራተኛው የሱብሂ ሰላት የአላህን ጀነት ነው የምታስገኝልን። መን ሰለል በርደይኒ ደኸለል ጀና አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አምስተኛው የሱብሂ ሰላት ከጀሃነም ነው የምታርቀን። ነቢያችን ሰለላሁ ዐለይሂ ወሰለም በሰሂህ ሐዲስ ፀሐይ ከመጥለቋ በፊትና ፀሐይ ከመውጣቷ በፊት የሚሰግዱ ሰዎች ጀሃነምን አይገቡም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የዐስር ሰላትና የሱብሂ ሰላት ማለት ነው። ስድስተኛ የሱብሂ ሰላት ከሙናፊቅነት ነው ነፃ የምታደርገን። ሱብሂን ሁሌም የሚሰግድ ሰው ከሙናፊቅነት ንጹህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙናፊቅ ላይ ከባዱ ሰላት የዒሻእ እና የሱብሂ ሰላት ነው አሉ። ይሄን አላህ ጋር ካደረገልን ትልቅ ኒዕማ ውስጥ ነው ያለ ነው። ስንት ደርሰናል? ሰባተኛውን የሚሞላልኝ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪ እና ሙስሊም በዘገበው ሐዲስ ላይ አንድ ቀን ማታ ላይ ወደ ጨረቃ አዩና ረሱል ዐለይሂ ሰላቱ ወሰላም እቺን ጨረቃ ታያላችሁ አሉ። አሁና ያለን አሉ ሰሃቦች። የውመል ቂያማ ልክ እቺን ጨረቃ እንደምታዩ የአላህን ፊትንም ታያላችሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የቻለ ሰው በሁለት ሰላት ላይ ጠንከር ይበላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ቀብለ ጥሉዕ ሸምሲ ወቀብለ ጉሩቢሃ ፀሐይ ከመጥለቋ በፊት የሚሰገደው የዐስር ሰላትና ፀሐይ ከመውጣቷ በፊት በሚሰገደው ሱብሂ ሰላት ላይ ጠንከር ይበላሉ ረሱል ዐለይሂ ሰላቱ ወሰላም። የሱብሂ ሰላት ከአራቱ ኹለፋዎች ሁለቱ ኸሊፋዎች በሱብሂ ሰላት ላይ ነው የሞቱት ወይንም የተገደሉት። እነዛን ሁለቱን ኸሊፋዎች ሰባት ደርሰናል አይደል? ጃል ቦታቸው አይደል? ስንት ብለናል? ወዚርታካ ቱርበፋ አመከዋይ ረቢላሉ ከናንጉን ኢንሻአላሁ ተዓላ ይተደበለው አይተንል አላህ ይወፍቀን። ከአራቱ ኸሊፋዎች ውስጥ ሁለቱ በሱብሂ ሰላት ላይ ነው የተገደሉት ወይንም ሸሂድ የሆኑት። እነዛን ሁለቱን ኸሊፋዎችን የሚነግረኝ ሰው ለልጆች ልስጥ። እሺ ቆይ ቢስሚላህ አንዱን ትነግረኛለህ። አላሁ አክበር ዑመር። አላሁ አክበር ጀዛከላሁ ኸይር። አሊ ዑመርና አልይ ናቸው። ዑመር ረዲየላሁ አንሁ ሱብሂ ሰላትን እያሰገደ ነው የተገደለ። አሊ ረዲየላሁ አንሁ ለሱብሂ ሰላት እየሄደ ነው የተገደለው። እኛ ሱብሂ መነሳት የሚከብደን ከሆነ አላህ ነጃ ያውጣል። ሰላት ላይ ሁሌም ወቅት ሰጥቶ ለሰላት ትኩረት አድርጎ የሚሰግድ ሰው ኻቲማው ጥሩ ነው የሚሆነው። መጨረሻውን አላሁ ሱብሓነሁ ወተዓላ ነው የሚያሳምርለት። አንድ
ሰው አሉ ከገጠር ተነስቶ ወደ ስዑዲ ሄዶ አያውቅም አሉ። ኢንሻአላህ እዛ ሄዶ ሐጅና ዑምራም ከሚያደርጉ ሰዎች አላህ ያድርገን። ልክ ከተማ ወጥቶ አያውቅም አሉ። ግመሉን ምኑን ሽጦ እንደሄደ ኤርፖርት ወረደ። ከዛ ወደ ስዑዲ ሄደ። ስዑዲ ምንም ሐጅ ሳያደርግ ድንገት የመኪና አደጋ ይደርስበትና መኪና ይገጨዋል። ከዛን ፌንት ራሱን ሳተ። ሰውየውን ወስደውት ወደ ሆስፒታል ወሰዱት። ትንሽዬ ከቆየ በኋላ ሲነቃ ልብሱን ቀይረውለታል። እሱ ላይ ያለውን ልብስ ቀይረውለት ነጭ ልብስ አልብሰውታል። ወደ ላይ ሲያይ ጣራው ነጭ በነጭ ነው። የሆስፒታሉን ግድግዳ ሲያይ ነጭ ነው። መሬቱን ሲያይ ነጭ ነው። እሱ ላይ ያለውን ልብስ ሲያይ ነጭ ነው። እዛ ሞቶ ጀነት የገባ መስሎታል። እሱ በዛው ነው። እሱ አጠገብ የሚቆሙ ዶክተሮች ነጭ ናቸው። ስምህ ማን ነው አሉት። ስሜ በዱንያ እያለሁ ሙሐመድ ነው፣ የጀነቱን እናንተ አውጡልኝ አላቸው። ጀነት የገባ መስሎታል እሱ። ኻቲማችንን ሐጅም ሄደን በመካና መዲና ኻቲማችንንም አላህ ያድርግልን። በሰሒህ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም በመዲና ምድር መሞት የቻለ ሰው ያድርጋሉ። ረሱል ሰለላሁ ዐለይሂ ወሰለም በመዲነቱል ሙነወራ መሞት የቻለ ሰው ያድርጋሉ። እኔ በመዲና ውስጥ ለሞተ ሰው ሸፋዓ አደርግለታለሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የእሳቸውንም የረሱልን ሰለላሁ ዐለይሂ ወሰለም ሸፋዓ ከሚያገኙ ሰዎች አላህ ያድርገን። በሱብሂ ሰላት ላይ ጠንካራ ከሚሆኑ ሰዎች አላህ ያድርገን። የሰው ልጅ ልክ የውመል ቂያማ አወሉ ማ ዩሐሰቡ ቢሂል ዐብድ፣ ሰው ልጅ ለመጀመሪያ ጊዜ ከአላህ ጋር ሲገናኝ ሂሳብ የሚደረገው ስለ ገንዘብ ሳይሆን ከዱንያ ሳይሆን ለመጀመሪያ ጊዜ የሚጠየቀው ከምንድን ነው? ከሰላት። ገንዘብ የማይጠቅምበት ቀን፣ ዱንያ ምንም የማይጠቅምበት ቀን፣ ልጅህ የማይጠቅምበት ቀን። ግን ልጅህም የሚጠቅምበት ይሆናል የዛን ቀን። አንተ ልጅህን ካሳመርከው በዚህ ዱንያ ላይ ያለ ልጅህን ዲን ላይ አሳድገህ፣ ልጅህን ቁርአን ላይ አሳድገህ። ሴት ከሆነች ደግሞ እንደውም አጅሩ ከዛ ይበልጣል። ሴት ከሆነች አጅሩ ከወንድ። አንዳንድ ሰው ሴትን በብዛት ሲያገኝ ትንሽ ጭር ይለዋል። አንዳንድ ሰው እኔ ወንድ ነው የምፈልገው ብሎ አላህ ዘንድ አንተ የምታገኘው አጅር ወንድ ልጆችን የሚያሳድግ ሰውና ሴት ልጆችን የሚያሳድግ አጅሩ እኩል አይደለም። ስለዚህ የውመል ቂያማ ልጆችም የማይጠቅሙበት ቀን ነው። ዲን ላይ ካሳደግካቸው ይጠቅሙሃል። ዱንያህም የማይጠቅምበት ቀን ነው። ለዲን ካደረከው የሚጠቅምብህ ቀን ነው። ጓደኛህም የማይጠቅምህ ቀን ነው የውመል ቂያማ። የዲን ጓደኛ ካደረከው ደግሞ ይጠቅምሃል፣ ሸፋዓ ያደርግልሃል። ሁሉንም ለማግኘት የሚቀድመው ሰላት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሂሳብ የሚደረገው የሰው ልጅ ቅድሚያ ስለ ሰላት ነው። ሰላቱ ሙሉ ከሆነች ከዛ በኋላ ያለው ነገር ቀላል ነው አሉ ረሱል ዐለይሂ ሰላቱ ወሰላም። ረሱል ዐለይሂ ሰላቱ ወሰላም የመጨረሻ ጥያቄ ላድርግና ወደ መስጂድ አልአቅሳ ወይንም ቤት አልመቅደስ ዞረው ሰግደዋል ብለናል። ለምን ያህል ጊዜ ነው ረሱል ሰለላሁ ዐለይሂ ወሰለም ቂብላቸውን ከቤት አልሐራም ከካዕባ ወደ ቤት አልመቅደስ አዙሮ ሰላትን ሲሰግዱ የነበሩት? ለምን ያህል ወቅት ነው? ያኒ ፈወሊ ወጅሀከ ሸጥረ ለመስጂድ አልሐራም ከመባላቸው በፊት ፈለንወሊየነከ ቂብለተን ተርዳሃ ቀድ ነራ ተቀሉበ ወጅሂከ ፊ ሰማኢ ፈለንወሊየነከ ቂብለተን ተርዳሃ ፈወሊ ወጅሀከ ሸጥረ ለመስጂድ አልሐራም ፈወሉ ውጁሀኩም ሸጥረሁ ብሎ አላሁ ስብሓነሁ ወተዓላ ከማውረዱ በፊት ምን ያህል ነው የቆዩት? ወደ ቤት አልመቅደስ ዞሮ ምን ያህል ጊዜ ነው የሰገዱት?
ወይንም ወደ መስጂድ አልአቅሳ ዞሮ የሰገዱት ለምን ያህል ጊዜ ነው? እሺ ለማታ እናስቀምጠውና ፈልጉትና ማታ ደግሞ ኢንሻአላህ ሽልማት ታገኛላችሁ።